ውድ አድማጮቻችን ከአራተኛው ሳምንት ውድድሮች በኋላ በፕሪሚየር ሊግ የተሰሙትን አንዳንድ ትኩስ ወሬዎች ይዘን መጥተናል። መልካም ቆይታ ከኛ ጋር። ኒውካስሎች አሌክሳንደር አይዛክን በ63 ሚሊዮን ፓውንድ ከሪያል ሶሲዳድ ማስፈረማቸው የሚታወቅ ነው። በዝውውሩ መስኮት የፊት መስመር አጥቂ ለማስፈረም ሲፈልጉ የነበሩት ማክፓዮች በመጨረሻም የ22 ዓመቱን ስዊድናዊ ወደ ሴንት ጄምስ ፓርክ ያመጡት ሲሆን የተጫዋቹን ብቃት ወደፊት እየታየ ኒውካስሎች 4 ሚሊዮን ፓውንድ ለሪያል ሶሲዳድ ለመክፈል የተስማሙ ሲሆን ከዚህ በተጨማሪ ደግሞ ኒውካስሎች ወደፊት ተጫዋቹን ለሌላ ክለብ አሳልፈው የሚሸጡ ከሆነ ከሽያጩ 10% የሚሆነውን ክፍያ ለሶሲዳዶች የሚከፍሉ እንደሆነ በስምምነታቸው ላይ ተቀምጧል። የኤርትራ ደም ያለው አይዛክ ለሪያል ሶሲዳድ 132 ጊዜ ተጫወተ ሲሆን 42 ጎሎችን አስቆጥሯል። የክለባቸው ኒውካስል ሪከርድ ሰብረው ይህንን ተጫዋች ማስፈረማቸው አላስፈላጊ ወጪ አይደለም ወይ ተብሎ የተጠየቁት አሰልጣኝ ኤዲ ሃው ክለባቸው ያለበትን ደረጃ ላይ ላለመቅረትና ራሱን ያሻሻለ ወደፊት ለመጓዝ የተሻሉ ተጫዋቾችን ማስፈረም ያለበት ሲሆን በአሁኑ ጊዜ ያለው የተጫዋች ገበያ በሚፈቅደው ዋጋ መሰረት ነው ተጫዋች መግዛት የሚቻለው ሲል አስተያየቱን ሰጥቷል። በ2022 ዓመት ብቻ ኒውካስል ለተጫዋቾች ዝውውር እስካሁን 250 ሚሊዮን ፓውንድ አውጥቷል። በቼልሲ ቡድን ውስጥ በቋሚነት መሰለፍ ያልቻለው የክንፍ ተጫዋቹ ካሉም ሃድሰን-ኦዶይ ወደ ጀርመኑ ባየር ሌቨርኩሰን በውሰት ሊያመራ እንደሆነ በስፋት እየተዘገበ ነው። የ21 ዓመቱ ተጫዋች በዋነኛነት በተደጋጋሚ ባጋጠመው ጉዳት እንዲሁም ቱዌል በሚከተሉት ያጫወት ስልት የተነሳ የጨዋታ ዕድል ማግኘት ያልቻለ ሲሆን ይህንን ችግር ይቀርፍልኛል በማለት ፊቱን ወደ ጀርመን ማዞሩን መርጧል። አምና በነበረው የክሪስታል ፓላስ ቡድን ውስጥ ከቼልሲ በውሰት መጥቶ ድንቅ የሚባል ጊዜን ከማሳለፉ በላይ በፓላስ የዓመቱ ኮከብ ተጫዋች ተብሎ የተመረጠው ኮኖር ጋላገር የአራተኛ ሳምንቱን በያዘው የዘንድሮ የውድድር ዓመት በቂ የጨዋታ ጊዜ በቼልሲ ቡድን ውስጥ እንደማያገኝ በመረዳት በውሰት ወደ ሌላ ክለብ ማምራት መፈለጉን ተከትሎ እንደ ኒውካስል፣ ዌስትሃም፣ ኤቨርተን ያሉ የፕሪሚየር ሊግ ክለቦች ተጫዋቹን በውሰት ለማስፈረማቸው ፍላጎት እያሳዩ ነው። ባሳለፉት 2 ሳምንታት የኮንቴና ኮቫቺች መጎዳትን ተከትሎ በዋናው ቡድን ውስጥ የመሰለፍ ዕድል ለጊዜው ያገኘ ያለው ጋላገር ቼልሲ ከሌስተር ጋር ሲጫወት ገና ጨዋታው በተጀመረ በ5ኛው ደቂቃ 2 ጥፋቶችን ፈጽሞ በ2 ቢጫ ከሜዳ የተወገደ ቢሆንም አዲሱ የቼልሲ ፈራሚ ስተርሊንግ ከረፍት በኋላ ባስቆጠራቸው 2 ጎሎች ቼልሲ 2-1 ማሸነፉ ይታወቃል። ጋላገር ከጨዋታው በኋላ በትዊተር የማህበራዊ ትስስር ገጹ ደጋፊውን ተጫዋቾቹንና የአሰልጣኝ ቡድኑን ይቅርታ ጠይቋል። ቡድኑ በማሸነፉም ተጫዋቾቹን አመስግኖ ደስታውንም ገልጿል። ከአሰልጣኝ ኮንቴ ጋር በገቡት አምባጓሮ ቅጣት የተጣለባቸው አሰልጣኝ ቱሄል ጨዋታውን ከተመልካቹ ወንበር ላይ ሆነው የተከታተሉ ሲሆን ጋላገር የሰራው ሁለተኛ ጥፋት አስፈላጊ ያልነበረ እንደሆነ ገልጿል። በሌላ የቼልሲ ዜና ቱሄል ከማንቸስተር ዩናይትድ መውጣት የሚፈልገውን ክሪስቲያኖ ሮናልዶን ለማስፈረም የቀድሞ የዩናይትድ አሰልጣኝ የነበሩትን ራልፍ ራኒክን ስለ ተጫዋቹ አነጋግሯቸው እንደነበር ራኒክ በሰጧቸው ምክር ተነስተው ቱሄል ሮናልዶን ማስፈረም እንዳልፈለጉ ዘ ታይምስ የተባለው መጽሔት ገልጿል። አዲሱ የቼልሲ ባለቤት ቶድ ቦይሊ በሮናልዶ ዙሪያ ያለ የማጠቃ ቡድን ለመስራት በመፈለግ ተጫዋቹን ወደ ስታንፎርድ ብሪጅ ለማምጣት የፈለጉ ቢሆንም ቱሄል ግን የወዳጃቸውን የዩናይትድ የቀድሞ አሰልጣኝ ምክር ሰምተው ጥያቄውን ውድቅ አድርገውታል። የቀድሞ የዩናይትድ አሰልጣኝ ራልፍ ራኒክ የባለፈው የውድድር ዓመቱ መጨረሻ ላይ በሰጡት አስተያየት ሮናልዶ የባላጋራ ቡድን ኳስ ሲይዝ ለመንጠቅ ሮጦ ሄዶ እየተጫነ አይጫወትም። ይህ ባህሪው ደግሞ ከወጣትነቱ ጀምሮ ያለ ነው። እናም አምና በዚህ የተነሳ በጨዋታዎች ላይ አንዳንድ ጊዜ መስዋዕትነትን ከፍለናል፣ ከሚገባውም በላይ መስዋዕትነት ሳንከፍል አልቀረንም ሲሉ ተናግረው ነበር። እናም ይህንን የሮናልዶ አጫወት ባህሪ ሰምተው ቱሄል የሮናልዶን ጊዜ ውድቅ ያደረጉትም ለዛ ነበር። ዘንድሮ ወደ ፕሪሚየር ሊግ ያደገው ኖቲንጋም ፎረስት 19ኛ ተጫዋቹን ለማስፈረም ከጫፍ ደርሷል። የቀድሞ የዩናይትድ ተጫዋች የነበረው የአይቮሪ ኮስቱ ተጫዋች ሰርጂዮ ኦሬን ለ1 ዓመት ለኖቲንጋም ፎረስት ለመፈረም የተስማማ ሲሆን የተጫዋቹ ብቃት ወደፊት እየታየ ውሎ የሚታደስበትም ሁኔታ እንደሚኖር ተነግሯል። ሊቨርፑል ቦርንማውዝን የጎል ጎተራ አድርጎ 9-0 ማሸነፉን ተከትሎ አንድ የፕሪሚየር ሊግ ክብረ ወሰንን ለመጋራት ችሏል። ከ1992 በኋላ ተሻሽሎ በቀረበው የእንግሊዝ ፕሪሚየር ሊግ ታሪክ ተጋጣሚዎቻቸውን በሰፊ የጎል ልዩነት በማሸነፍ እስካሁን ክብረ ወሰን ይዞ የነበሩት ማንቸስተር ዩናይትድ እና ሌስተር ሲቲ የነበሩ ሲሆን አሁን ደግሞ ሊቨርፑል የዚህ ክብር ባለቤት ለመሆን በቅቷል።
በ1995 እንዲሁም በ2019 ተጋጣሚዎቹን ኢፕስዊች ታውን እና ሳውዝሃምፕተንን በተመሳሳይ 9-0 በማሸነፍ ነበር ማንቸስተር ዩናይትድ በሰፊ ጎል ልዩነት የማሸነፍ ሪከርዱን ይዞ የነበረው። ከዛም በ2021 ዲሴምበር ወር ላይ ሌስተር ሲቲ ሳውዝሃምፕተንን በተመሳሳይ ውጤት በማሸነፍ የዚህ ሪከርድ ተጋሪ ለመሆን ችሏል። የሊቨርፑል አሰልጣኝ ጀርገን ክሎፕ ከጨዋታ በኋላ በሰጡት ቃለ መጠይቅ ቡድናቸው በበርንማውዝን ለማዋረድ ወደ ሜዳ እንዳልገቡ የገለጹ ሲሆን የበርንማውዝ አሰልጣኝ ስኮት ፓርከር ሽንፈቱ አስደንጋጭ ነው ካሉ በኋላ ቡድናቸው በፕሪሚየር ሊግ ለመፎካከር ራሱን ማጠናከር የግድ እንዳለበት እንደተረዱ ተናግረዋል። ክለባቸው ሊቨርፑል የመሃል ሜዳ ተጫዋች ለማስፈረም እንደፈለገ ክሎፕ ያመኑ ሲሆን ነገር ግን ትክክለኛውን ተጫዋች ካገኙ ብቻ እንደሆነ የሚያስፈርሙትም አክለው ተናግረዋል። የቦሩሲያ ዶርትመንድ እንግሊዛዊ ጆን ቤሊንግሃምን ሊቨርፑሎች ማስፈረም እንደፈለጉ በስፋት እየተወራ ይገኛል። ማንቸስተር ሲቲ ፓላስን 4-2 ሲያሸንፍ ሃትሪክ የሰራው አዲሱ ፈራሚ ሃላንድ በ2022-23 በተጀመረው የአምስቱ ታላላቅ የአውሮፓ ሊጎች ውስጥ ከፍተኛ ጎል ያስቆጠረ ተጫዋች ለመሆን ችሏል። ተጫዋቹ በአራት ጨዋታዎች 6 ጎሎችን ከወዲሁ ለማስቆጠር ችሏል። ሃላንድ ከጨዋታ በኋላ በሰጠው አስተያየት የቅርብ ጊዜ እቅዱ አባቱ በፕሪሚየር ሊግ በተጫወተበት 7 ዓመታት ጊዜ ውስጥ ያስቆጠራቸውን 18 ጎሎች ማለፍ እንደሆነ እየቀለደ ተናግሯል። አሰልጣኝ ፔፕ ጋርዲዮላ ቡድናቸው በርካታ ጎሎችን የማስተናገዱ ነገር ችግር እንደሆነባቸው ጠቅሰው በሁሉም ጨዋታዎች ላይ ከኋላ እየተነሱ ማሸነፍ አይቻልም ሲሉ ተጫዋቾቻቸውን አስጠንቅቀዋል። ቶትናም ኖቲንግሃምን 2-0 ሲያሸንፍ ሁለቱንም ጎሎች ያስቆጠረው ሃሪ ኬን በፕሪሚየር ሊግ ታሪክ 187ኛ ጎሉን ያስቆጠረ ሲሆን ይህም በፕሪሚየር ሊግ ታሪክ 3ኛ ከፍተኛ ጎል አስቆጣሪ ከነበረው የቀድሞ ኒውካስልና ማንቸስተር ዩናይትድ አጥቂ አንዲ ኮል ጋር እንዲስተካከል አድርጎታል። ከጨዋታው በኋላ አስተያየት የሰጠው ኬን ትኩረቱ 208 ጎል በማስቆጠር በሁለተኛ ደረጃ ላይ ያለውን የማንቸስተር ዩናይትድ ሪከርድ መብለጥ እንደሆነም ተናግሯል። በፕሪሚየር ሊግ ታሪክ ከፍተኛ ጎል አስቆጣሪው አለን ሺረር ሲሆን ለብላክበርንና ኒውካስል የተጫወተው የአጥቂ ያስቆጠራቸው ጎሎች 260 ናቸው። ማንቸስተር ዩናይትድ የአያክሱን ብራዚላዊ ክንፍ ተጫዋች አንቶኒን በስተመጨረሻ በ84 ሚሊዮን ፓውንድ አስፈረመ። ይህንን ተጫዋች ለማስፈረም በተደጋጋሚ ጥያቄ ያቀረቡት ዩናይትዶች ከአያክስ ከፍተኛ የሆነ መገዳደሮች ቢያጋጥማቸውም ተጫዋቹ ወደ ኦልድ ትራፎርድ ማምራት እንደሚፈልግ በተደጋጋሚ ለክለቡ አያክስ በመናገር ክለቡ እንዲለቀው የጠየቀ ሲሆን በስተመጨረሻም አያክሶች ተጫዋቹን አሳልፈው ለመስጠት ተገደዋል። አንቶኒም ትላንት ከሰዓት ወደ ማንቸስተር በማቅናት ምርመራውን አድርጓል። በሌላ የዩናይትድ ዜና የማንቸስተር ዩናይትድ ክለብ ባለቤት የሆኑት ግሌዘሮች ሮናልዶ ዩናይትድን ለቆ ወደ ናፖሊ እንዲያመራ እንደሚፈልጉና የደሞዙን ግማሽ ለመክፈል ዝግጁ እንደሆኑ መረጃዎች እየወጡ ነው። ናፖሊዎችም ሮናልዶን ወደ ክለባቸው ለማምጣት በመጀመሪያ ተጫዋቾችን መሸጥ እንደሚኖርባቸው ተናግረዋል። በሌላ ዜና ቼልሲ ለባርሴሎና አጥቂ ፒየር ኤመሪክ ኦባሜያንግ የ1 ዓመት ውል ብቻ የሚያቀርብለት መሆኑን ተከትሎ ዝውውሩ ሊሳካ እንደማይችል እየተነገረ ሲሆን በዚህ የተነሳ በፓላስ የውሉ መጨረሻ ላይ የደረሰውን ዊልፍሬድ ዛሃን ለማስፈረም ቼልሲዎች ፍላጎት እንዳላቸው እየተዘገበ ነው። በመጨረሻ የሌስተር ሲቲው የመሃል ተከላካይ ፎፎና ወደ ቼልሲ ለመዘዋወር የሚያስችለውን የሕክምና ምርመራ አድርጎ ዛሬ ማክሰኞ ዘገየ ከተባለ ረቡዕ ለአዲሱ ክለቡ ቼልሲ ይፈርማል ተብሎ ይጠበቃል። ቼልሲ ይህንን ፈረንሳይ ተከላካይ በ70 ሚሊዮን ፓውንድ ለማስፈረም ከተጫዋቹና ከሌስተር ሲቲ ጋር ተስማምቷል። ሩዲገርንና ክሪስተንሰንን በዘንድሮ የዝውውር መስኮት ያጣው ቼልሲ ይህንን ወጣት ተከላካይ አስፈርሞ የተከላካይ ስፍራውን ለማጠናከር ይፈልጋል። ዌስትሃሞች በዘንድሮ የዝውውር መስኮት ከአርሰናል ጋር ስሙ ተያይዞ የነበረውን ብራዚላዊ ፓኬታን ከሊዮን ለማዘዋወር ከክለቡ ጋር ድርድር ውስጥ ገብተው የነበሩ መሆናቸው የሚታወቅ ሲሆን ከአንድም 2-3 ጊዜ የዝውውር ዋጋ እያቀረቡ በመነጋገር ላይ ያሉ ሲሆን በስተመጨረሻም በ51 ሚሊዮን ፓውንድ የክለባቸውን ሪከርድ በመስበር ይህንን ተጫዋች የክለባቸው ንብረት አድርገውታል። ውድ አድማጮቻችን ለዛሬ ዘንድ የመጣነው መረጃዎች እነዚህን ይመስላሉ። የዝውውር መስኮቱ ረቡዕ ማታ ሲጠናቀቅ በ11ኛው ሰዓት ላይ የተሰሙትን ዝውውሮች እንዲሁም ዛሬ ማክሰኞና ረቡዕ የሚካሄዱትን የ5ኛ ሳምንት ጨዋታዎች ውጤቶች ጋር ተያይዞ የሚሰሙትን ተጨማሪ ወሬዎች ይዘን እስከምንመጣ ድረስ መልካም ሳምንት